카메라 한번 봐. Ada baru manim sonda manim so manim yang apa ከዚያም በላይ የሀገር ቀለምና ልክ የዘመናት መልክ አድባረ ታሪክ የትውልዶች ድልድይ የእውቀትና የመልካም ጠባይ ሙዳይ የደጋጎች ሼኾች ብቃይና ቀጣይ ሰብአዊ ጣሃይ በሁለንተና ሁሉን ዜጋ አገልጋይ የሆኑ የሀገር ጥንታዊ ጥሪት የሚጨበጥ ትውፊት የሚዳሰስ ሀገረ ሰባዊ ድባብና ቅርስ ቢጤ አልባ ሰባዊ ሀብት ብርቅዬ የወል ሕያው ወረት አንጡራ ሊቀ ሊቃውንት ህብር የሃይማኖትና የብሔር የፖለቲካን አስተሳሰብ የማይቃረናቸው የሀገር እናት እንዲሁም የዜጎች መጠለያ ማህፀን ነበሩ። እስከ ህልፈታቸው ወቅት በአዲስ አበባ 9 መስጂዶችን በገጠሩ የኢትዮጵያ ክፍለ በመቶዎች የሚቆጠሩ በርካታ የእውቀትና የአምልኮ ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። አላህን እንፍራና እባካችሁ በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከተቀዳሚ አባላት መካከል በመሆን በተቋም ግንባታም ሂደት እስከ 2014 ድረስ ደማቅ አሻራን አስቀምጠዋል። ለተቋሙ ህጋዊ ተክለሰውነትን በማጎናጸፍ ጥረት ውስጥም የጎላ ስኬት አስመዝግበዋል። የእስላማዊ ባንክ ሚዲያዎችን የበጎ አድራጎት ድርጅቶችን እንዲመሰረቱና እንዲስፋፉ የሚበረታታ ተጠቃሽ የሆነ ልፋትን አድርገዋል። ሙፍቲ ሐጂ ዑመር ኢድሪስ በደረስነታቸው ወቅት የተለያዩ የእውቀት ማዕከላትን ለረጅም ጊዜ አሞጣይ ወይም አስጠኚ ሆነው ደረሳዎችና የእውቀት ማዕከላትን መርተዋል፣ አስተዳድረዋል። በ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት እንዲሁም በ1967 የቀዳሚው እስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የቀዳሚ የኢትዮጵያ ዓሊሞች ጉባኤ ሰብሳቢ፣
የቀዳሚው የኢትዮጵያ ዓሊሞች ፈትዋ ኮሚቴ መስራችና አባል እንዲሁም የሀገር አቀፍ ዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚህ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች እምነት ተከታዮች መካከል ከ130 በላይ ቅራኔዎችን እና ግጭቶችን ለመፍታት ችለዋል። እንዲሁም የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ፣ የኢፌዴሪ እስልምና ጉዳዮች የሐጅና ዑምራ ዘርፍ እንዲሁም የዳዕዋና የትምህርት ዘርፍ ተጠሪ፣ በ2010 ደግሞ በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2004 ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት። እነዚህና በሌላ በኩል በብሔራዊና የሰላም የእርቅ የሽምግልና የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖችን አባልና አስተባባሪ በመሆን ያገለገሉበት አጋጣሚ ሰፊ ነው። ሙፍቲ ሐጂ ዑመር ኢድሪስ በደረሳነት ዘመናቸው በድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ወይም ኮፒ አድርገው ጽፈዋል። ከ80 በላይ የአረብኛ እንዲሁም የዓጀም ግጥም መድብሎችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ ዓሊሞች ዝክረ ታሪክ በአረብኛ፣ የራሳቸውን ግለ ታሪክ በአረብኛ፣ 7 የአማርኛ ትርጉም መጽሐፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያ ትንታኔንም አዘጋጅተዋል። ከዚህ ዓለም ባሻገር የቅዱስ ቁርአን ትንታኔን ጨምሮ ሌሎች የእነጻ መሰናዶዎችን ከ360 የሚበልጡ ሲዲዎችን እንዲሰነድ አስችለዋል። ሙፍቲ ሐጂ ዑመር ኢድሪስ እንደ ገለልተኛ ፀሐይ አንጸባራቂ የህይወት መርሆች ነበሯቸው። ሰውነት ይቀድማል፣ ፈጣሪን አናሞኘው፣ የልባችንን ይመለከታል። እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰውን እንዴት ይጎዳል? የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል። ሳይርበን አንበላም፣ ስንበላም እስክንጠግብ አንበላም የሚሉና በቀላሉ ጽንሰ ህሊናን ዘልቀው ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበራቸው። ሰርቶ በማብላት ጠንክሮ በመስራት አግኝቶ በማካፈል ለሌሎች በመኖር ተግባራቸውም ሕያው ተምሳሌት ናቸው። ኢትዮጵያን ካንደበታቸው ሳይዘነጉ ከዱዓቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኑረዋል። በአድዋ የተሰወው አጎታቸውን አርበኛ ፋሪስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቁ ህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳሴና ለበጎ ሥራ ቡራኬ በመለገስ ለሀገር ሽግግር እንዲሁም መረጋጋት ንጹህ ድርሻ አላቸው። ለሀገር ልማት ለውጥ እና እድገት ሁለተኛቸውን ተባባሪ የማደርጋቸው ሚስጥር የሀገር ፍቅር ነው። ከ12 የሚበልጡ የመካከለኛ ምስራቅና ምዕራብ ሀገራትን በተዘዋወሩበት ወቅትም ሀገራቸውን ባህላቸውን የሚያፈነጥቅ መልእክትና አለባበስ ከማቅረብም ተቆጥበው አያውቁም ነበር። አዲሱ ትውልድም ሀገሩን እንዲያፈቅር እንዲወድ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜም አልነበረም። በቀደምት ሊቀ ሊቃውንት ከፍተኛ ማዕረግና ምስክርነት ያገኙት ለ10 ዓመታት ባበረከቱት ነፃ ሁለንተናዊ ግልጋሎቶች በሁሉም ኢትዮጵያዊ ዜጋ እንዲሁም ሃይማኖተኛና ፖለቲከኛ ዘንድ አንጸባራቂ ልባዊ ምስጋና የተጎናጸፉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ1966 በመሰረቱት ትዳር 9 ልጆችን ያፈሩ ሲሆን እልፍ አላፍ ዓሊሞችና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል።
ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በእግራቸው ተጉዞ ያከናወኑትን ጨምሮ 40 ጊዜ የሐጅ ስነ ስርዓቶችን አከናውነዋል። እስከ መስከረም 2018 ድረስ አካላዊም አእምሮአዊም መንፈሳዊም ንቃታቸውን እጅግም የተሟላ ነበር። ከሳምንታት በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት 9 2018 ከዚህ ዓለም በሞት አርፈዋል። አላህ የጀነት ያድርጋቸው። ህዝበ ሙስሊሙም አርአያ ትውፊታቸውን ያስቀጥል። የሀገር መሪዎችም የሃይማኖት አባቶችም ሙፍቲና መሰሎቻቸውን የደከሙለትን ሰው ተኮር እሴትን የዘውትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱልን። ለሀገር ሰላምና እድገት የመንፈሳዊ መሪ አርአያ ይቀጥል። ሰላምና ፍቅር ለሁላችንም ይስፈን። አሚን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ከዚህ በመቀጠል ወደ መድረክ ንግግር እንዲያደርግልን ምንጋብዘው የተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ቤተሰብ ተወካይ ልጃቸው አህመድ ዑመርን ይሆናል። አህመድን በክብር ወደ መድረክ ሸኙልን።